ምስጋና ለገበና ከታታችን ሙዳይ በጎ አድራጎት ማህበር። ሙዳይ በጎ አድራጎት ማህበር ባለባቸው የመጠለያ ችግር ላይ ችግሮቻችንን እጃቸውን ዘርግተው ስለሚቀበሉን እናመሰግናለን። በያዝነው ዓመት ሙዳይ በጎ አድራጎት ማህበር ለሴቶችና ህፃናት ጊዜያዊ የመጠለያ ግንባታ የ5000 ብር ቻሌንጅ በአርቲስት ቸርነት ፍቃዱ እንቅስቃሴ መጀመሩ ይታወቃል። ሙዳይ በጎ አድራጎት ማህበር በሴቶችና ህፃናት ላይ የሚያደርገውን ሀገር አቀፍ ድጋፍ ያበረከተ ሲሆን ከዚህ ጋር በተያያዘ በጎ አድራጎቱ ያለበትን ግቢ አከራዩ ልቀቁ ባለበት ወቅት ባለመልቀቃቸው አከራዩ 45%ቱን ፈረሳ ያካሄደ ሲሆን በበጎ አድራጎት ማህበሩ ግቢ ውስጥ ያሉ እናቶችና ህፃናት ጊዜያዊ መጠለያ ለመስራት የሚያስፈልገውን ድጋፍ በሚፈለግበት ወቅት እንዲሁም በግቢ ውስጥ ያሉ ነዋሪዎች የመኖሪያና የመኝታ ጥበት በፈረሳው ምክንያት ያጋጠማቸው ሲሆን በዚህ ከፍተኛ ችግር ውስጥ ባሉበት ወቅት ብዙ ሶሻል ሚዲያ ላይ መነጋገሪያ የሆነች የአእምሮ ህመም ያለባት የሶስት ልጆች እናት ለመረዳት ብዙ የሞከሩ ግለሰቦች ችግሩ ከአቅሟ በላይ በመሆኑ በሶሻል ሚዲያ በገለጸችበት ወቅት ይህች የአእምሮ ታማሚ እናት ለልጆቿ ድመትና የሞተ የውሻ ስጋ እየመገበች ልጆቿ ከባድ አደጋ ላይ በመውደቃቸው የሚመለከታቸው አካላት እናትየዋን ወደ አእምሮ ህሙማን ሆስፒታል ልጆቿን ደግሞ ወደ ሙዳይ በጎ አድራጎት ማህበር መቀላቀላቸው ሲሰማ ማህበሩ ያለበትን ችግር እያወቅኩኝ ለማመስገን የተሳቀቅኩኝ ቢሆንም ማመስገን ብቻ ሳይሆን አጋርነታችንን ጭምር በተግባር ማሳየት እንዳለብን መዘንጋት የለብንም። ሙዳይ በጎ አድራጎት ማህበር ኮተቤ መምህራን ኮሌጅ ፊት ለፊት በሚገኘው ቦታ ላይ እግር ጥሎት በደጁ ያለፈ ህፃን፣ ነፍሰ ጡር እና አረጋውያን እንደ ዘመዱ እንደ ወገኑ እንደ ጓደኛው ቤት ያለሰቀቀን ገብቶ ምሳውን በልቶ ቡናውን ጠጥቶ የሚሄድበት ትንሿ የኢትዮጵያ ጓዳችን ሙዳይ በጎ አድራጎት ማህበር የተገፉ ሴቶች፣ በጎዳና ላይ ያሉ ልጆች እና የራበው ህፃን ሲመጣ በጀት ጨርሰናል፣ ትርፍ ቦታ የለንም፣ መኝታ ቦታ የለም የማይል ጓዳችን። እውነት እኛ ብንሆን ባለንበት ችግር ይህንን እናደርጋለን ወይ? አብሶ በዚህ ዘመን ብዙ ማለት ይቻል ነበር። እውነት እናደርጋለን? መልሱን ለእናንተ ትቼዋለሁ። እኛ ብንሆን ብላችሁ ተወያዩበት። መልሳችሁን ኮሜንት ላይ ጠብቃለሁ። ትንሿ የኢትዮጵያ ጓዳችን ሙዳይ በጎ አድራጎት ማህበርን በተገፉ ሴቶችና ህፃናት ስም እያመሰገንኩ እኔም አንተም አንቺም እናንተም ሁላችንም ኃላፊነትን እናስብ። እናንተስ ምን ትላላችሁ? ደጉ ነበርኩ። ሼር ኮፕሊንግ አድርጉ። የበጎነት መጀመሪያ ነው።